መጽሐፍ ቅዱስ ላይ አንድ አስደናቂ ታሪክ አለ። ዳዊት ሸመገለ ይልና እድሜውን በዛ፣ ልብስም ደረቡለት፣ ነገር ግን ሊሞቀው አልቻለም። ስለዚህ በእስራኤል ግዛት በጠቅላላ ላይ ገላውን ልታሞቀው የምትችል ድንግል ሴት ተፈለገች። መጨረሻ ላይም ደግሞ አቢሳ የምትባል ሱነማየት ሴት ታገኘች ይላል። ያችን ሴት አምጥተው እሱ ጋር አስቀመጧት፣ ሰውነቱ እንድታሞቀው ጉያው ስራ አስቀመጧት። ይቺ አቢሳ የተባለችውም ሴት ብዙ ጊዜ ታገለግለው ነበር። በዚህ ጊዜ ነበር የዳዊትን ሽምግልና ወይም ደግሞ እጅግ በጣም ማርጀቱን ተከትሎ የአዶንያስ የውሸት የንግስና ወሬ መጣው። በዚህ ሰዓት አደገኛ የሆነ ሴራ ጠንስሶ አዶንያስ ሲንቀሳቀስ ትመለከታላችሁ። አዶንያስ ሁለቱን ተቋም ማለትም የጽሩያ ልጅ የዳዊት የጦር ጀነራል የነበረውን ኢዮአብንና የቀድሞ ካህን የነበረውን የአቢመለክ ልጅ አብያታርን ይዞት ሲንቀሳቀስ ትመለከታላችሁ። አደገኛ ሴራ ነበር የጠነሰሰው አዶንያስ የአቤሰሎም ታናሽ ነው። እጅግ በጣም ውብ ወጣት ነበር። አባታቸው እንደሸመገለ እንዳረጀ ሲያውቅ ከሱ ቀጥሎ ያለውን ንግስና ለመቆናጠጥ የሄደበት መንገድ በጣም አስደናቂ ነው። ኢዮአብና አብያታር ማለት ደግሞ ግለሰቦች ብቻ አይደሉም፣ በእስራኤል ዘንድ በጣም ተደማጭነት ያላቸው፣ ከዛ ቀጥሎ ደግሞ ሁለቱ ቤተክርስቲያንንና ህዝብን የሚወክሉ ትልልቅ ባለስልጣናት ናቸው። የመንፈሳዊውን ዘርፍ የሚመራው የአቢመለክ ልጅ አብያታር ደግሞ በጣም ተደማጭና በረጅም ዘመን ዳዊትን ያገለገለ መላውን እስራኤልን ያገለገለ በጣም ትልቅ ካህን ነው። ቀጥሎ ደግሞ የመከላከያ ሚኒስተር በሉት ወይም ደግሞ የዳዊት የጦር ጀነራል የነበረው የጽሩያ ልጅ ኢዮአብ ደግሞ መላውን ሰራዊቱን የሚመራ ትልቅ የባለስልጣንና የመንግስት ተሿሚ ነው። ሁለቱን ማንቀሳቀስ ማለት ደግሞ ማሳመን የሚችልበትን መንገድ በደንብ ሰርቶበታል። እሱ ብቻ አይደለም፣ ፈረስና ፈረሰኞችንም ጭምር አዘጋጅቶ ነበር። ከዛም ቀጥሎ 50 ሰዎችን በፊት ለፊቱ እየሮጡ መለከት እየነፉ አዶንያስ ነግሷል እያሉ በይሁዳ አውራጃዎች ሁሉ እንዲታወጅም አድርጎ ነበር። እሱ ብቻ አይደለም፣ መስዋዕትም አቅርቦ ነበር። ምክንያቱም አንድ ሰው ወደ ንግስና ዙፋን ሲመጣ ታማኝነቱንና እውነተኛ ንግስና እንደሆነ ማረጋገጫ አንዱ የሆነው ስርዓት የመስዋዕት ስርዓት ነው። አንድ ድንጋይ ላይ የተለያዩ መስዋዕቶችንም በማድረግ ወንድሞቹን ጠርቶ ነበር። ከቤርሳቤ ልጅ ከሰለሞን በስተቀር ከበናያስና ከነቢዩ ናታን እንደዚሁም ሌላኛው ካህን ሳዶቅ የሚባል አለ። ከነዚህ ውጪ ያሉትን በሙሉ ጠርቷቸው አብሮ ያንን ስርዓትና ሰርሞኒውን ሲያካሂዱ ትመለከታላችሁ። በዚህ ሰዓት እነዚያን ነገሮች ሁሉ ጨርሰው የምሳ ግብዣቸውንም ካጠናቀቁ በኋላ ወሬው ወደ ናታን ጆሮ መጣ። ናታን ደግሞ በቀድሞ በረጅም ዘመን ዳዊትን በነብይነት ያገለገለ ትልቅ እግዚአብሔር ሰው ነው። እሱ ብቻ አይደለም፣ ደግሞ ሳዶቅ አለ፣ ካህኑ ሳዶቅ አለ፣ በናያስ አለ። ሌሎችም ደግሞ የዳዊት አማካሪዎች የነበሩት ከዳዊት ጋርና ከሰለሞን ጋር እንደዚሁም ከሰለሞን እናት ጋር ቀርተው ነበር። ወሬው በመጣ ጊዜ በይሁዳ ላይ እወጃ እንደተካሄደና ሌላ ንግስና ወይም ደግሞ የሚነግስ አዶንያስ እንደወጣ ወሬው ሲሰማ በጣም ነበር የደነገጡት። በጥበብ ደግሞ ናታን ወደ ቤርሳቤ መጣና አንድ ነገር ጠየቃት። በይሁዳ ላይ እየተንቀሳቀሱ ያሉትን ሰዎች ወሬ ሰምተሻል ወይ አላት። በጭራሽ አለች። ደነገጠች በጣም። አዶንያስ እንደነገሰ በፊት ለፊቱ መለከት እየነፉ የሚንቀሳቀሱ 50 ሰዎችን አዘጋጅቷል። ካህኑ አብያታር አብሮታለ፣ ቀጥሎ ደግሞ የጦር ጀነራሉ ኢዮአብም አብሮታለ ብሎ ይሄንን ነገር ነገራት ለቤርሳቤ ለሰለሞን እናት። ያን ነገር ሰምታ በጣም ስትደናገጥ አንድ ነገር ደግሞ አመቻቸላት። አንቺ ሄደሽ ንጉሱን እጅ ነስተሽው የክብር ሰላምታም ስጪው፣ ከዚህ በፊትም ደግሞ ለልጅሽ ለሰለሞን የገባውንም ቃል ኪዳን አስታውሽው፣ ካንቺ አፍ ጋር እኔም ገብቼ ቃልሽን አጸናልሻለሁ አላትና ከዚች ምስኪን ሴት ጎን ስቆም ትመለከታላችሁ። በዚህ ሰዓት ወደ ንጉሱ ገብታ እጅ ነሳችው። ከዛም በኋላ አናገራት። ምን ፈልገሽ መጣሽ አላት። ከዚህ በፊት ቃል ገብተህልኝ ነበር አለች። ልጄ ሰለሞን ካንተ ቀጥሎ ንጉስ እንደሚሆን ኪዳን ገብተህልኝ ነበር። በአሁን ሰዓት ግን የአጊት ልጅ የሆነው አዶንያስ መላውን ይሁዳን እንደነገሰ እያሰራ ይገኛል። እሱ ብቻ አይደለም፣ በርካታ ሰዎችን ተቀብለዋል። የቀድሞ የጦር ጀነራል የነበረው ኢዮአብም አብሯቸው አለ። ካህኑ አብያታርም ከአዶንያስ ጋር አብረው ነው ይህን ሀሳብ እያንቀሳቀሱ ያሉት። ካንተ አፍ የሰማሁት ቃል ግን ልጄ ሰለሞን እንደሚነግስ ነበር ብላ በትህትናና በፍቅር ነገረችው። በእውነት እልሻለሁ አላት፣ በመከራዬ ቀን የረዳኝ ሕያው እግዚአብሔር ምስክሬ ነው፣ ከኔ በኋላ የሚነግሰው ልጅሽ ሰለሞን ነው አላት። በጣም በሚያስደንቅ ሁኔታ ንጉስ ዳዊት ሰለሞን በሱ በዳዊት በቅሎ ላይ እንዲቀመጥ የክብር ዘውድ እንዲደፋለትና እነዚህ ደግሞ አብሮት ያሉት እንደነ ናታን ያሉ እንደነ ካህኑ ሳዶቅ ያሉት ደግሞ ዘይት እንዲቀቡትና በመላው ይሁዳና በመላው እስራኤል ንጉስ እንደሆነ እንዲታወጅና አዋጁን እንዲገለብጡ በሚያስደንቅ ጥበብና ሁኔታ ይህንን መንገድ ሲነግራቸው እንመለከታለን። በዚህ ሰዓት የተባሉትን ሁሉ አደረጉ። በዚህ ሰዓት ከሰለሞን ጎን የቆሙት ከናቱ ውጪ ነብዩ
ነቢዩ ናታን እንደዚሁም ከአብያታር ውጪ ያለው ካህኑ ሳዶቅ ሌሎችም ደግሞ አብረውት ቆመው ነበርና አዶት የሚባል እነዚህ የቅርብ ዳዊት ሰዎች የነበሩት ከሰለሞን ጎን ቆሙ። ወዲያውኑ በቅሎ ላይ ያስቀመጡት እንደነገሰ በመላው እስራኤልና ይሁዳ ላይ አስነገሩ፣ አሳወጁ። መጨረሻ ላይ ዳዊት ባለበት ሆኖ እጅ ነስቶ ለልጁ ለሰለሞን ንግስናውን ሲያረጋግጥለትና በቡራኬ ሲያቀብለው እንመለከታለን። በዚህ ሰዓት በጣም ደነገጡ። ምግባቸውን ጨርሰው የውሸት ጥንስስና ወሬ ሲያመናፍሱ የነበሩት የአዶንያስ ግሩፖች ወይም ደግሞ እንደነ አብያታር ያሉት እንደነ ኢዮአብ ያሉ ሰዎች ወሬውን ሲሰሙ በጣም ሲደነግጡ እንመለከታለን። እንዳይገሉትም መተው ሰለሞንን ተማጸኑት። በስተመጨረሻ ላይም ደግሞ መሞቻው ጊዜ ከደረሰ በኋላ በርካታ ነገሮችን ለሰለሞን ነግሮታል። ከነዚህ መካከል ከነገራቸው በኋላ ያ እንግዲህ አብሮ አለመተባበሩን ተመልክቷልና ሰለሞን ወደ ንግስና ሲመጣ አንዳንድ ነገሮችን ማጥራት ፈለገ። ከነዛ መካከልም ደግሞ አንዱ በቀደመው ጊዜ ላይ ንጉስ ሆናለሁ ብሎ አብያታርንና ኢዮአብን ይዞ አዶንያስ በሚንቀሳቀስበት ጊዜ ከሰለሞን ጎን ያልቆመውን ካህኑን አብያታርን ማለትም የቀድሞውን በኖብ ይኖር የነበረውን የአቢመለክን ልጅ አዶንያስ ጋር አብሮ የቆመውን ካህኑን አብያታርን ጠርቶት ከክህነቱ ሲያሰናብተው እንመለከታለን። ዛሬ ወገኖች እንድትመለከቱ የሚፈልገው ሰለሞን ወደ ንግስና ከመጣ በኋላ በርካታ ክንውኖችን በርካታ ድርጊቶችን አድርጓል። ከዛ ውጪ ግን ያካከናወናቸው በጣም አስደንጋጭና ከሚያስፈሩ ነገሮች አንዱ አብያታርን ከክህነቱ አሰናብቶታል። ና አለውና አንተ ዛሬ የሞትክ ሰው ነበርክ፣ ነገር ግን አለ ከአባቴ ጋር ስላደረግከው ቅንነትና በዘመኑ ሁሉ ስላገለገልክ አልገልህም። ተነስተ ከዚህ በኋላ ካህን አትሆንም። ወደ ሀገር ወደ አናቶት ወደ ገጠር ሄደ እዚያ ሆነ እርሻ ታርሳለህ። በዚህ ቀን ያንተ የክህነት ስርዓት ያበቃል ብሎ ከክህነቱ ሲያሰናብተው እንመለከታለን። ይህ ለምንድን ነው የሆነው? በእርግጥም ሰለሞን አብሮት ስላልቆመ በዚያን ቀን ከአዶንያስ ጎን ስለቆመና ስላልደገፈው ብቻ ነው ይህንን ከባድ የሆነውን እርምጃ የወሰደው ብለን መጠየቅ ያስፈልገናል። ለዚያ ብቻ አልነበረም ያ ሁሉ ነገር በህይወቱ የተፈጸመው። አብያታር ከሰለሞን ጎን ባለመቆሙ የመጣበት የመሰናበቻ ደብዳቤ ወይም የመሰናበቻ ቃል ብቻ አልነበረም። መጽሐፍ ቅዱስ ላይ ስትመለከቱ ወደ ኋላ መሄድ ይኖርብናል። መጽሐፍ ቅዱስ ላይ ስንመለከት ሶስቱ ወንድማማቾች ሙሴ፣ አሮንና ማርያም የአንድ እናት ልጆች ናቸው። ሙሴ የእስራኤልን ህዝብ ከግብጽ ካወጣ በኋላ የክህነትን ስርዓት እንዲያስቀጥል እግዚአብሔር በትልቅ ሹመትና ጥሪ የክህነትን ስርዓት የሰጠው ለአሮን ነበር። አሮን ደግሞ የክህነትን ስርዓት እያስቀጠለ መጥቶ ለኤሊ ቤት ሲተላለፍ እንመለከታለን። የኤሊ ቤት የክህነት ስርዓት ከአሮን በትረ መንግስት የመጣ ነው ወይም ከአሮን ግንድ የመጣ ነው። ያንን በሚያደርጉበት ጊዜ የእግዚአብሔር የመገናኛ ድንኳን ሴሎ በነበረበት ጊዜ የኤሊ ሁለቱ ልጆች አፍናንና ፍንሐስ የሚባሉት በፍጹም ፈርሃ እግዚአብሔር በሌለበት መንገድ የሚፈልጉትን እየበሉ እየጠጡ እግዚአብሔርን ሳይፈሩ ቅድስና የጎደለውን አካሄድ ያደርጉ ነበር። በመገናኛ ድንኳን የነበሩትን ደናግሎችም አብረዋቸው ይተኙ ነበር። የእግዚአብሔር ቃል ኪዳን ታቦት ባለበት ወይም ሴሎ ላይ በነበረው የክህነት ስርዓት በፍጹም እግዚአብሔርን አያውቁትም ነበር፣ እግዚአብሔርንም አይፈሩም ነበር። ትዝ የሚላችሁ ከሆነ በአንደኛ ሳሙኤል ምዕራፍ 1 ላይ ስትመለከቱ ስሙ ያልተጠቀሰ አንድ እግዚአብሔር ነቢይ ወደ ኤሊ ቤት መጥቶ ልጆቹን እንዲቆጣቸውና ወይም ከክህነታቸው እንዲያስወጣቸው እግዚአብሔርን እጅግ በጣም ስለተዳፈሩ እግዚአብሔርም ስላዘነባቸው ይህንን እንቅስቃሴ እንዲያቆሙ ስሙ ባልተጠቀሰ በአንድ ነቢይ በኩል እግዚአብሔር ለኤሊ ቤት ተናግሮ ነበር። ኤሊም አልተቆጣቸውም። በመጨረሻ ነበር የመጨረሻውን ንግግር ለሳሙኤል ያደረገው። በእስራኤል ዘንድ ጆሮአቸውን ጭው የሚያደርግ ነገር አሰማለሁ ብሎ ነበር እግዚአብሔር በብላቴናው ሳሙኤል ስለ ኤሊ ቤት የተናገረው። ከተናገረባቸውም ቃሎች አንዱ ከዚህ በኋላ ከኤሊ ቤት ለዘላለም ካህን አይነሳም ብሎ እግዚአብሔር ስለተደፈረና በቤታቸው እግዚአብሔር ስለተናቀ ድጋሚ የክህነት ስርዓት በእነሱ ቤት እንደማይቀጥል ያን እግዚአብሔር ተናግሮ ነበር። ለዚህ ነው ሴሎ ከተደመሰሰ በኋላ በሴሎ የነበሩት ካህናቶች ወደ ኖብ ነበር የሸሹት። ትዝ የሚላችሁ ከሆነ አብያታርም የመጣው ከኖብ ነበር። በአንድ ቀን በንጉስ ሳኦል አማካይነት ወይም ደግሞ በንጉስ ሳኦል ዘመን ከ85 በላይ በኖብ የነበሩ ካህናቶች በሞቱ ቀን ነበር አብያታር ኤፉዱን ይዞ ያመለጠው። ያን ቀን ነው ከዳዊት ጋር የተገናኘው። ዘመኑን በሙሉ ዳዊትን አገልግሏል በቅንነት። በስተመጨረሻም የእግዚአብሔር ቃል የተናገረው ይፈጸም ዘንድ የሱ ብቻ ሳይሆን ከኤሊ ቤት የመጣው የክህነት ስርዓት ለአንዴና ለመጨረሻ ያከተመው በሰለሞን ዘመን ነበር። ወገኖቼ በህይወታችን እግዚአብሔር በሰጠን ራእይና ጥሪ በቤተ ክርስቲያን ቢሆን በተለያየ መንገድ እግዚአብሔርን ስናገለግል ግፍንና አመፅን መሸሽ ያለብን
በእኛ ላይ ብቻ ስለሚደርሰው ከባድ ጉዳይና ፍርድ ሳይሆን ልጆቻችንን እንዳያሳድዳቸው ስንል ነው እግዚአብሔርን በመፍራትና እግዚአብሔርን በማወቅ በቅድስናና በፈርሃ እግዚአብሔር እንድናገለግል የእግዚአብሔር ቃል የሚያዘን። በሰለሞን ዘመን ያከተመው የአብያታር ክህነት ያቋረጠው ያኔ በአንደኛ ሳሙኤል ነበር። እግዚአብሔር በብዙ መንገድ ተናገረ፣ ሊሰሙት አልፈቀዱም። ለዚህ ነበር በኤሊ ብቻ ሳይሆን በአፍናንና ፍንሐስ ብቻ ሳይሆን በዘር ማንዘራቸው የነበረው የክብርና የክህነት ካባ ከነሱ ቤት የተነሳው እግዚአብሔርን ባለመፍራታቸው ነበር። ዛሬም በተለያየ አካባቢ በቤተ ክርስቲያን በሀገር ውስጥና በሀገር ውጪ እግዚአብሔርን የምናገለግል ጥሪ ያለን ሰዎች ከኛ አልፈው ወደ ልጆቻችን የእግዚአብሔር የምህረትና የክብር ካባ የአገልግሎት ማውንትል መጎናጸፊያ እንዲተላለፍ እግዚአብሔርን በማወቅና በመፍራት እንድናገለግል እግዚአብሔር ይርዳን። ጌታ ኢየሱስ ይባርካችሁ።